ሁሉም ሰው የአንበሳ ንጉሥ ጫካውን እንደሚገዛ ያስባሉ። ነገር ግን እውነተኛው ስልጣን በሴቶች እጅ ነው ብላችሁስ? አብራችሁን ቆዩ። ምክንያቱም አሁን የምታዩት ነገር ስለዚህ ግርማ ሞገስ ስላላቸው ሴት አዳኞች ያላችሁ አመለካከት ሙሉ ለሙሉ ይለወጣል። እንኳን ወደ ድርዬው ቻናል በሰላም መጣችሁ። አንበሶች በግሳታቸውና በጉልበታቸው የሚታወቁ ናቸው። ነገር ግን ከመንጋው በስተጀርባ ያለው የእውነተኛው አእምሮ ባለቤት ሴቶች ናቸው። ያድናሉ፣ ይጠብቃሉ፣ አልፎ ተርፎም ለግልገሎቻቸው ከአደጋ የመትረፍ ጥበብን ያስተምራሉ። ስለዚህ በዚህ ቪዲዮ ውስጥ እጅግ አስገራሚ የሆኑ 7 የሴት አንበሳ ባህሪያትና ችሎታዎችን የምታይ ይሆናል። በተለይ ደግሞ 7ኛው በጣም ያስገርማቸዋል። ሴት አንበሶች የራሳቸው ችሎታ፣ የራሳቸው ባህሪ አላቸው። አንደኛ፣ የአደን መሐንዲሶች ናቸው። በጫካ ውስጥ ከአደጋ መትረፍ ድንገቴ ሳይሆን የረቀቀ ጥበብ ነው። የሜዳ አህያ መንጋዎች አየር ላይ እንኳን ሞት መኖሩን ሳይረዱት ሴት አንበሶች እንደ ገዳይ ጥላ በዝምታ ይከቧቸዋል። ከመብረቅ የፈጠነ ስት፣ ከንፋስ የረቀቀ ቅንጅት፣ ከራሳቸው በ4 እጥፍ የሚበልጥን ግዙፍ እንስሳ ሲያንበረክኩ ስታዩ የፈጣሪን ጥበብና የሴት አንበሳ ወታደራዊ ብቃትን ታደንቃላችሁ። ሁለተኛ፣ ሴት አንበሶች የጥበቃ ቁንጮ ናቸው። ሴት አንበሶች አዳኞች ብቻ አይደሉም፣ ታማኝ እናቶችም ናቸው። ለግልገሎቻቸው ስለ ሕልውና ሁሉንም ነገር ያስተምራሉ። የሚገርመው አንዳንዴ የራሳቸው ያልሆኑ ግልገሎችን ለማዳን ሕይወታቸውን አደጋ ላይ ይጥላሉ። ሶስተኛ፣ ሴት አንበሶች የዝምታ አምባሳደር ናቸው። አንበሶች የሚግባቡት በግሳት ብቻ ይመስላችኋል አይደል? ነገር ግን አይደለም። ሴት አንበሶች በጆሮ የማይሰሙ በአይን ውልብታና በትንፋሽ የሚግባቡበት ምስጢራዊ ኮድ አላቸው። አደኑን ያለ አንዳች ድምፅ እንዴት በሰላማዊ ስምምነት እንደሚመሩ ስታዩ በተፈጥሮ ተአምር ትገረማላችሁ፣ ትደመማላችሁ። አራተኛ፣ ሴት አንበሶች የማህበራዊ ትስስር ንግስት ናቸው። የጥንካሬ ብቻ ሳይሆን የላቀ ስልጣኔ ምልክትም ናቸው። እርስ በርስ መላላስ፣ መጋራት መንጋውን እንደ አንድ አካል አጣብቆ ያቆየዋል። ትስስራቸው ልክ እንደ ሐር ክር የረቀቀ እንደ ብረትም የጠነከረ ነው። አንዲት ቅሬታ መንጋውን ሊበትነው ሁሉ ይችላል። አምስተኛ፣ ሴት አንበሶች የማይናወጡ ለፍቅር ታማኝ ናቸው። አንበሶች ፍቅራቸው የሚገላለጹት በመላላስና ራሳቸውን በራሳቸው ላይ በማሸት ነው። ሴት አንበሳ ወንዱ ከአደን ወይም ከውጊያ ሲመለስ በፍቅር ትቀበለዋለች። ራሱን በራሷ ገጭና ትከሻ ላይ በማሸት ሰላምና መረጋጋትን ትሰጠዋለች። ስድስተኛ፣ ሴት አንበሶች የመንጋው ካርታ ተንታኝ ናቸው። ሴት አንበሳ የጫካው ጂፒኤስ ናት ማለት ይቻላል። በየዓመቱ እንስሳ የሚሰደዱበትን አደገኛ የሆኑ የሌላ መንጋ ግዛቶችን፣ ምርጥ የመደበቂያ ቦታዎችን ጠንቅቀው ያውቃሉ። 7ኛና የመጨረሻው የስለላ ጠበብት ናቸው። አንዲት ሴት አንበሳ ከ1 ማይል ወይም 1.6 ኪሎ ሜትር በላይ ርቀት ላይ ያለን ድምፅ ከመስማት ባለፈ ድምፁ የቆሰለ አንበሳ ይሁን ወይም ጤነኛ መሆኑን የመለየት ብቃት አላት። እነዚህ የሴት አንበሶች አስደናቂና አስገራሚ ባህሪያትና ችሎታዎች ናቸው። እንደዚህ ያሉ የተፈጥሮ ምስጢሮችን ለመከታተል ድርዬው ቻናልን ሰብስክራይብ፣ ላይክ፣ ሼር አድርጉ። በቀጣይ እንዲሰራላችሁ የምትፈልጉትን የእንስሳት ስም በኮሜንት ሴክሽን ላይ ጻፉልኝ። ሰናይ ጊዜ